ሶራቱና ቪዮ3 ሲያንቀላፉ ቲክቶክ በኢንዱስትሪው ላይ ከባድ አቶሚክ ቦምብ ጥለዋል። ሲዳንስቱ ስለተባለው የኤአይ ቪዲዮ ጄኔሬሽን አስተዋውቋቸዋለሁ። ላይክ ኤንድ ፎሎ ያደረጋችሁ። ይህ ሞዴል በቅርቡ የተለቀቀ ሲሆን በቅድሚያ የሞከሩት ሰዎች የሆሊውድ ስቱዲዮን እንደሚያስንቅ በእነዚህ ቪዲዮዎች አስመስክረዋል። አብዛኞቹ ሞዴሎች ጽሑፍ ብቻ ወስደው ድምፅ አልባ ቪዲዮ ይሰጣሉ። ሲዳንስ ግን በአንድ ጊዜ 12 ግባቶችን ማለትም ምስሎችን፣ ድምፅን፣ ሪፈረንስ ክሊፖችን ይወስድና አቀናብሮ ወደ ቱኬ ጥራት ያለው ምርጥ ስራ ይለውጣል። ዋናው አስደናቂው ባህሪው ደግሞ ኔቲቭ ኦዲዮ ሲንክ ነው። አንድ ካራክተር ሲናገር የከንፈር እንቅስቃሴው ፐርፌክት በመሆኑ ምንም አይነት ፖስት ፕሮዳክሽን ሲያስፈልገው ፐርፌክት ሆኖ ይወጣል። You think you're in control? Control? You're not. ወጪውም ለአንድ ቪዲዮ በግምት 20 ሳንቲም ነው። ይህም ከአሜሪካ ተወዳዳሪዎቹ ጋር ሲነጻጸር ግማሽ ያህል ማለት ነው። ሰዎች አሁኑኑ እንደዚህ አይነት አስገራሚ ቪዲዮዎችን በዚህ እየሰሩ ነው። ከሙሐመድ አሊና ማይክ ታይሰን ቦክስ ጀምሮ እስከ አድቬንቸር ትዕይንቶች አሉት። ሲዳንስ ፓወርፉል የቻይና ምርት እንደመሆኑ መጠን በዚህ ዓመት ቻይና ከ700 በላይ የኤአይ ሞዴሎች አሏት። ቻይና የአሜሪካን ማርኬት በ80% ቅናሽ ዋጋ እየተፎካከረች ነው። ፎሎ ናፊያድ ፒስ አውት።